ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ የመጣሁት ያው አንዳንድ ሀሳብና እውቀት ሼር ላድርግ ብዬ ነው ያለኝን ነገር እና ያው የተወሰነ በዚሁ በሰው ኃይል አስተዳደር ፕላስ ደግሞ በማኔጀሪያል ሌቭል ላይ ነው የሚገኘው። ኢንኬስ እነዚህ ነገሮች እየሰራ አንዳንድ ጊዜ ለሌሎች ድርጅቶች እውቀትን ሼር ማድረግ እንደ ግብአት መጠቀም ከተቻለ የተሻለ ነገር መፍጠር ከተቻለ የተሻለ ይሆናል ብዬ ስላሰብኩት ነው እና እንደ ድርጅት ውስጥ ስትሰሩ ወይ ደግሞ ድርጅት እንደ ድርጅት የሚሰራበት የስራ ሁኔታ ስታንዳርድ አካሄድ አስፈላጊ ነው ብዬ ስላሰብኩት ነው እና ድርጅት እንደ ድርጅት ገና ኢን ዘ ኬስ ዊች ኢዝ ስታርት ሲያደርግ ፕላን ያስፈልገዋል። እቅድ የምንለው ነገር ማለት ነው። የምናቅድበት ሁኔታ ክሊር ጎል ያለው ነገር መሆን አለበት። ግልጽ የሆነ ግብ ያለው ነገር፣ ግልጽ የሆነ ፊውቸሪቲ ያለው መሆን አለበት። ድርጅቱ መድረስ የሚፈልገው እዚህ ሌቭል ነው፣ በዚህ ደረጃ ነው መገንባት ያለበት ብራንድ ይሄን ያህል በዚህ ሁኔታ ነው የሚል ነገር ክሊር የሆነ ጎል ያስፈልገዋል የሚል ነገር ነው የሚኖረው። ክሊር የሆነ ጎል ለምሳሌ ሪሶርስ ማኔጅመንት ሊሆን ይችላል፣ ማንፓወር ማኔጅመንት ሊሆን ይችላል፣ ማርኬቲንግ ስትራቴጂ ሊሆን ይችላል። እያንዳንዱ ነገር ክሊር ጎል ያስፈልጋል። ክሊር ጎል ሲኖር ፕላን የተደረጉት ነገሮች ወደ ሚት የማድረግ እድላቸው ጎል ሚት የማድረግ እድላቸው እጅግ በጣም ሰፊ ነው። ሌላኛው ያን ፕላን ያደረግነውን ነገር ክሊር ያደረግነውን ጎላችንን ኦርጋናይዝ ማድረግ ይኖርብናል፣ ማቀናጀት ይኖርብናል። ስናቀናጅ ለምሳሌ የሰው ኃይሉን ሊሆን ይችላል። በዚህ የሰው ኃይል ውስጥ በዚህ ስትራክቸር ውስጥ ያለውን የሰው ኃይል የምናቀናጅበት ሁኔታ ትሬኒንግ ሰጥተን እያንዳንዱ ነገር ላይ በስነስርዓት ቦታ ይዘው በስነስርዓት ነገሮች የሚሄዱበት ሁኔታ ስራቸውን በአግባቡ ስትራቴጂክ በሆነ መልኩ ፕላን በሆነ መልኩ መስራት የሚችሉበት ሁኔታ አቀናጅቶ ስትራክቸር መገንባት ይፈልጋል ማለት ነው። ሌላው ስትራክቸር ከተገነባ በኋላ እዛ ስትራክቸር ውስጥ ያለው ስታፊንግ የሚለው ነገር ማለት ነው። እዛ ስትራክቸር ውስጥ ሊገቡ የሚችሉ የማንፓወር ሁኔታ ለምሳሌ ማንፓወሩ በደንብ በስነስርዓት ስትራክቸሩን ጠብቆ መጀመሪያ ክሊር የሆነ ስትራክቸር ያስፈልጋል። ኦርጋናይዜሽናል ስትራክቸሩ ድርጅቱ ያለበት ሁኔታ መጀመሪያ ስኬሉ ሌቭሉ ታይቶ ስትራክቸር ይወጣል። በዛ ስትራክቸር ውስጥ ሊያልፉ የሚችሉ ማንፓወር አለ። ያ ማንፓወር አንደኛ ዌል ትሬንድ መሆን አለበት። የሚቀጠረው የሰው ኃይል በደንብ ዌል ትሬንድ መሆን ይኖርበታል። ዌል ትሬንድ እንኳን ባይሆን